ከስራ አሁን ቤት ተመለስኩ። እየተመለስኩ እያለ መንገድ ላይ ዋሌት አገኘሁ። ዋሌት ማለት ነው፣ ጥቅጥቅ ያለ ዋሌት። አቁሜ መኪናዬ ከዛ ውስጡ ምንድን ነው ያለው ብዬ ከፈት አድርጌ ሳየው ላሳያችሁ ምን እንዳለው። ኢትስ ዶላር። ምን ያህል ዶላር እንዳለው እኔ 20 40 60 80 100 20 40 60 80 100 200 ዶላር 20 40 60 80 100 300 ዶላር 50 ምናምን ሺህ ብር ደረሰ። 20 40 60 80 100 400 ዶላር 20 40 440 ዶላር አጠቃላይ አይ ቲንክ 70 ምናምን ሺህ ብር ወር 80 ምናምን ሺህ ብር ይሆናል እዚህ ዋሌት ውስጥ ማለት ነው። በተጨማሪም አይ ቲንክ መታወቂያዎችም አሉ። የጣለው ሰውዬ መታወቂያ አይ ቲንክ ሸፍነዋለሁ፣ ግን አይዲያ ይታያል ብዬ አስባለሁ። ኤቲኤም ካርዶች ምናምን ነገር አሉ እዚህ ውስጥ፣ የስራ መግቢያ አይዲ ምናምን ነገር ጭምርም አለውና ይሄ ገንዘብ ከሁሉም በላይ ከዚህ ውስጥ ካሉት ሁሉ ጠቃሚ ይሄ ገንዘብ ነውና 80 ምናምን ሺህ ብር ኦር 70 ምናምን ሺህ ብር ብዙ ወጪዎችን ይሸፍናል። በጣም ብዙ ወጪዎችን ምልላችሁ ፈልጌ ነው። በወስደው ተጠቃሚ ነኝ፣ በጣም ተጠቃሚ ነኝ። በጣም ተንፈስ ያደርገኛል። ይሄ ቢያንስ በዛ የምንለው ኢትዮጵያውያን የአመት ደሞዝ ወይ ደግሞ የ6 ወር ደሞዝ ወይ ዋሬቨር ብቻ እና ይሄ ለአንዳንዶቹ ትልቅ ጥቅም አለውና በወስደው ኢትስ ኦኬ፣ ደስ ይለኛል። ብዙ ነገሮችን ይሸፍንልኛል። ገንዘብ የሚጠላ የለም፣ ገንዘብ ማያስደስት የለም። ግን በዛው ልክ ደግሞ እዳ ነው። ይሄ ሰውዬ ይሄን ገንዘብ ለማግኘት የወሰደበት ታይም አለ፣ የወሰደበት ጊዜ አለ፣ የወሰደበት ኢነርጂ አለ፣ የወሰደበት ላብ አለ፣ ስቃይ አለ፣ ድካም አለ፣ ብዙ ነገር አለ። ይሄ ለሱ ፌር ነው። ይሄ ለሱ ትክክል ነው፣ ይገባዋል። እኔ ይሄንን በወስደው የንጹህ ነፍስ ሲጠፋ የዛ ሰው ደም እግዚአብሔር ዘንድ እንደሚጮህ ሁሉ የዚህ ሰው ላብም ትልቅ የሆነ እዳ ያመጣብኛል። እኔ ላይ ትልቅ የሆነ እዳ ተሸካሚ ያደርገኛል። የዛ ሰው ላብ እኔን ትፋረደኛለች። ቀላል ገንዘብ አይደለም። በወስደው በጣም ጠቃሚ ነኝ። ግን ከዚህ በበለጠ ሁኔታ ከዚህ ገንዘብ በበለጠ ሁኔታ ሆኖስ ሜቢ ህይወቴን ወይ መኪናዬን ወይ የሆነ ነገሬን ከዚህ በበለጠ ገንዘብ በእጥፍ በ3 በ4 እጥፍ ማጣው ነገር ይኖራል። ይሄ እርግጥ ነው። የሰው ልጅ እንባ፣ የሰው ልጅ ድካም፣ የሰው ልጅ ነፍስ ይክሳሉ። ዞሮ ይክሳሉ። መቼም ቢሆን ያለ ካሳ መሬት ላይ እነዚህ ነገሮች ፈሰው አይቀሩም ወይ ባክነው አይቀሩም። እና እግዚአብሔር ይመስገን ሉቃስ ምዕራፍ 6 ላይ ሌሎች እንዲያደርጉልን የምንፈልገውን ነገር እኛም እንድናደርግላቸው ይነግረናል። እዛው ደግሞ አዲስ ብሉይ ኪዳን ላይ ዲዩትሮኖሚ አይ ቲንክ የወንድምህን በግ ወይ በሬ ወይ አህያ መንገድ ላይ ስታየው አትለፈው፣ ወደ ቤት አምጣውና መልስለት አይነት ነገር፣ ወይ ደግሞ ባለቤቱ እስኪመጣ ጠብቀህ ቤት አቆየውና ከዛ በኋላ ሲመጣ አንተ መልስለት የሚል ቃል አለና ወዲያው ይሄንን ስወስድ ያ የመጽሐፍ ቅዱስ ጥቅስ ነው ቀጥታ ሞባይል ላይ ገብቼ ማየት የቻልኩትና ይሄንን ነገ ጠዋት ሰውየው ቤት ድረስ ስልክ ቁጥሩ የለም እንዳየሁት አይዲው ላይ የለም፣ እዚህ ላይ እንትኑ ላይ የለም፣ ግን አድራሻው አለ። ነገ ጠዋት በአድራሻው መሰረት ሄደን ይሄንን እንሰጠዋለን ማለት ነው። ዛሬ አርብ ነው አይ ቲንክ ቅዳሜ ይመስለኛል። ቅዳሜ ነው፣ እየነጋ ነው። የነዳጅ ሊያጣ ይችላል። የገበያ ማለት ሾፒንግ ሱፐርማርኬት ሄዶ ወይ አስፔዛ ነገር ሊያጣ ይችላል። ምክንያቱም ቅዳሜና እሑድ ባንኮች ምናምኖች ኦል ሰርቪስ እነዚህ ነገር ላሳድስ ቢል እንኳን ዝግ ናቸው። ማንም የሚሰማው የለም። ሚስት ሊኖረው ይችላል፣ ልጆች ሊኖሩት ይችላሉ። እነሱን ሊያበላ ሊያጠጣ ይሆናል እነዚህን ገንዘቦች ያወጣው፣ ወይ የቤት ክራይም ሊከፍል ሊሆን ይችላል ሁኖስ። ስለዚህ ነገ ጠዋት ይሄንን ሄደን አብረን እንመልሳለን ከእናንተ ጋር። በአድራሻው እጄ አላገኘሁትም። ሌላ አድራሻ እንደቀየረ ነገሩኝ። ስልኩን ለማግኘት ሞከርኩ፣ እነሱም አያውቁትም። ስለዚህ ወደሚሰራበት መስሪያ ቤት ሄጄ ሰኞ ዕለት ፈልጌ ያገኘሁት። ደስ አለው በጣም። እስከነ ቤተሰቡ በጣም ተቸግረው እንደነበር ነገረኝ። የዚህ ቪዲዮ ዓላማ ምስጋናና አድናቆትን ለመሰብሰብ ሳይሆን
በላባችን ያላገኘነውን የሰው ድካም ያለበትን ገንዘብ አግኝተን ለራሳችን ጥቅም ላይ ካዋልን የባለቤቱ ላብ ካገኘነው ገንዘብ ይበልጥ አሳምሞ ይበቀለናልና እንጠንቀቅ።